ግዛለን አጠገብ ነው ምን ቆመው በህግም ከመጡ ምስክር አለን ተሰድበሃል ተዋርደሃል ማንነት ዝቅ ብሏል አለውልህ እኔ ለምስክርነት አንደኛ ነኝ ላንተ ልጆቼን እንሳይ አንደኛ መጥቼ መሰከርላለሁ ፋኒ በዚህ አጋጣሚ ልንገርክ ሳምሪ ሾካካነሽ በነገራችን ላይ አማጂ ሰለም መርቁኝ እግዚአብሔር ከዚህ በኋላ ወደ ቤት የምታመጣው አማች ጥሩ ይሁን ብላችሁ መርቁ የተማረ እንዲው ደደቡን አይደል በጣም ጨዋኮ ነው ፋኒ ቹላቸዋል እንደውም ትግስቱ ራሱ በጣም እኮ ነው የሚገርመኝ እኔ እጄን በእጄ በላውበት የሚባለው ቀን ኔክስት ዊክ ነው ምክንያቱም ቪዲዮ ወርዷል ከዚህ በኋላ ብትሰርዝ ብትደለዝ ምን ብትል እያንዳንዱ ቪዲዮ ወርዳለች ምክንያቱም ቀምተው ነው የወሰዱት ልጆቹን ቀምተው ነው የወሰዱት ተቀምተን ነው ለምን እንደዛ እየተባለ ነው ስማችን እየጠፋ ያለ የተነገራችሁ ነገር እንዳለ ውሸት ውሸት ነው አትሳሳቱ ውሸት ነው ሪአክሽን አድርገው ነበር ማለት ሙከራ አድርገው ነበር ኢትዮጵያ ሄደሽ ጊዜ ነው የነገር ይሁን ይሄኛው የተፈጠረው ነው እነሱ እንትን ደርሶ ነበር ጊዜው ለምሳሌ ተርማላ መከፊበት በሱ ተርም ሲደርስ መክፈል ነበረብን ከዛ በመሃል እንደዚህ ግጭት ሲፈጠር የተወሰነ ጊዜ ጠበቁ ምናምን ከዛ በሁለታችን ምንም አልሳካ ሲል ሁለታችንም ከኮንትራቱ ወጣን ከዛ ያው እዛው አማራጭ ፈልገን ደግሞ እኔም እዛው አማራጭ ፈልጌ እዛው ህንፃው ላይ የራሴን ሱቅ ያስኩ ማለት ነው ሌላ ከሁለታችን ተለይተን ማለት ነው እንጂ እንዳለ እና ሶስት ሱቅ ምናምን የሚባልና የሚያጨናንቅ እዳለ እንዴ ታዲያ ነው ውሸት ነው የኔ ስምንት ለማስፋት በቃ ሁሉ ነገር ለማሳጣት ስለሆነ ከሰዎች እንደዚህ ሊያደርግ ነው ምናምን ያለሽ ስም ለማጥፋት ነው ሌላ ነገር አይደለም እንጂ ክፍያ ክፈሉ ብሎ አሁን እያጣደፉ አይደለም የቀረብህ ወጪ ብዙ ነው እንዴ ማለት በዚህ ሰዓት እያጠየቋችሁ ነው በዚህ ሰዓት ክፈሉ ብሏችኋል ለዛ ፈልጎት ነው ምናምን ብላ ስም ስታጠፋ ስለነበረ ነው ለሰዎች ግልጽ እንዲሆን ብዬ ነው እሺ ያ ነገር ከተፈጠረ ቆየ አንድ 4 ወር ምናምን ይሆናል ግን እኔም ደግሞ ተራርጬም አጎቴም አግዞኝ ምናምን ተበድሬ ቢሆን የራሴን እንትን ጨርሻለሁ ድርሻም ማለት ነው ኦኬ ያ እንግዲህ ሶስት ሱቅ ምናምን የምትለውን ሰምታችኋል እናንተ ስታስቡት ዝም ብላችሁ አንድ ሰው እንደዚህ ሰው አንድ ጊዜ መኪና እንኳን የማይኖረው ደረጃ ላይ ያለ የዩቲዩብ ማለት ገቢ ሶስት ሱቅ ይኖራል ብላችሁ ታስባላችሁ ሶስት ሱቅ ፕላስ ቤት አስባችሁታል ገና ለገና ብር ሊሰበስብ ነው በዚህ እስቲ እንደዚህ እናድርግ ብለው ወዲያውኑ እንደመጣች ነው ወዲያውኑ እዛው ቪዲዮን ሰምቼ አልነገርኳችሁ ደግሞ በዚህ መጣች ብዬ ሶስት ሱቅ እንዴት ነው አይምሮአችን ራሱ የሚቀበል ቢያደርግልኝ አሪፍ ነበር ያ ዋይ ኖት ያደርግልሃል አብሽር ትንሽ ጊዜ ብቻ ያ ዋናው ስራ ዋናው ጤና ያ 3 ሚሊዮን ምናምን 4 ሚሊዮን በኢትዮጵያ ማለት በዚህ ሲመነዘር ምን ያህለው በስነ ስርዓት ከተሰራ ዩቲዩብን በስነ ስርዓት ከያስክ ልጆቹ ትንሽ ደግሞ ነፍስ ካወቁ በኋላ የሆነ ስራ ከጎኑ ካደረክ አትችላል በስነ ስርዓት ትችላል እናንተ ተሳደባችሁ በተሰጣችሁ የቪዲዮ መልእክት ከዛ በኋላ መልሱን ማን እንደሚጠብቀው ብታዩ ከሰሞኑ 3 ዜና ከችሎ ስትሰሙ ደግሞ መጣችሁ አንቺ ጨካኝ አንቺ ነጋ ትሉ ነው አይደል አይ ላንተ እኔ ታስቁኛላችሁ በቃ እንደዚህ አይነት አንገት ያላት እዚህ ላይ አንድ ፋፊ ነው ፋፊ እንደዚህ ረጅም አንገት አላት እንደዚህ ከዚህ ጋር ሌላው በሙሉ እንዴት ተጣበቀ ነው እንዴ ያለ ይሚዬ ከሪጅማ አፍሽ ብታይ በሙሉ ጋይስ ኪሚ ፎሎ ያረጋችኋት ፕሊዝ ሺዝ ማይ ቢዩቲፉል ዶተር ሁልሽም እናቅሻለን እንደኔው ጸጉር ካወቃችሁ ግን እኮ የኢትዮጵያ ሕዝብ መቤቴ እኔን እንዳረጉኝ እኮ ነው እየሆነ ያለው እኮ እየተካሄደ ያለው በሌላ በኩል እነሱ በሙዚቃ እያበዱ ነው ብላለች
ናኒ አዎ ሰብልዬ ስዊት እመቤቴ ቅዱስ ገብርኤል ነው እንባዬን ያፈሰልኝ እኮ። አሁን መንግስት ከገባበት ሊከለከሉ ይችላሉ። ብዙ ነገር ነው የሚመጣባቸው። ያው በጣም ግን ምን እንደው ታውቂያለሽ፣ በእነሱ መሀል ልጆቹ ተሰቃዩ ታውቂያለሽ። ልጆቹ ሌላ ነገር ውስጥ ገቡ ምናምን ነገር። ግን የሆነ ምን አለች በይኝ ከሆነ ጊዜ በኋላ ክርስቶስን ከሁለቱም ነው የሚነጥቋቸው። ክርስቶስ ነው የምልሽ። አዎ አይተዋል። ከሁለቱ ነው የሚነጠቁት። አይ ከሱ አይነጥቁት ማሪ የሆነ ነገር ከታያው ለምሳሌ ማይስማሙ ምናምን ከሆነ ከሁለቱም ይነጠቃሉ። መኝ ኖርማሊ ዩቲዩብ ብቻ እኮ አይደለም የምሰራው እኔ እኮ ሌላም ስራ እሰራለሁ። ፉል ታይም እሰራለሁ። ያገኙትን ስራ ነው የምሰራው። ሃርት ታይም እሰራለሁ። ሚኒ ጆብ ሁሉ ነገር እዚህ ሀገር ለስራ ነው የመጣሁት። ገባሽ? እንዲህ ቁጭ ሳይሆን ለዓላማ ነው የመጣሁት ከሀገሬ ስወጣ። ስለዚህ ያው ለስራ እስከመጣሽ ድረስ ደግሞ ታይሜን በአግባቡ ነው የምጠቀመው። ያ ደስ የሚለው ነገር ባለፈው ከተናገርከው ኢንተርቪው ውስጥ ደስ ያለኝ ነገር ምንድነው? ቻሌንጅ የሚያደርገኝ ነገር እፈልጋለሁ። እኔ አሁን እዳ ውስጥ መግባት እወዳለሁ። ምክንያቱም እዳ አለብኝ ብዬ ቀና ማታ እንድሰራ ያደርገኛል። ብር እዚህ ያስፈልገኛል ብዬ ሴቭ እንዳደርግ ያደርገኛል። አለበለዚያ ምከፍለው እዳ ውስጥ ከሌለው ምን አለብኝ ስለምን ሰነፍ ሆናለሁ ብለህ እነ ቤንጃሚን ጋር የተናገርከው ንግግር እኔም እንደዚህ አይነት ነገር አለኝና በጣም እንትን ብሎኛል። ይሄ የጤነኛ እንትን ነው። ገባሽ? እዳ ነው ዝም ብሎ በአሁኑ ባልታው የሆነ በቁማር የተበድረሽ ምናምን ሳይሆን ለራስሽ ለወደፊት ኢንቨስትመንት ስለሆነ ምንም የምትቆጩ ነገር የለም። ለዛ ደግሞ ቻሌንጅ ሲኖርሽ ደግሞ አላማ አለሽ ማለት ነው። አላማ ካለሽ ደግሞ ትሰሪያለሽ። ፍትበት አንፈተፍትም ጉዳይ አለ። ያላወራረድ ነው ሂሳብ አለ። ያላወር ማን እቃ አይደለም። አንቺ ብሳ ልጆች የሚጣሉት እቃ አይደለም። ለዚህ ነው ከአንድ ሳይድ ሰምተሽ አትናገር እያልን እስካሁን ድረስ እኛ አፍነን ቁጭ ያልነው። ከአንድ ሳይድ ብቻ ሰምታችሁ ልጅን የጣለ ሰው የለም። ነገ ይቆጫችኋል። ነገ እያንዳንድሽ እውነታው ሲወጣ እኛም ማናወራበት በህግ የተያዘ ነገር አለ። ቤታችን ድረስ ነው የህግ ሰዎች የመጡት። አክብረው ቤት ድረስ ነው የመጡት። እኛ አይደለም መሄድ ነው። በህግ የተያዘ ነገር ላይ መነጋገር አይቻልም። ዋናው እስከነ ቪዲዮ ማስረጃ ምን እንደተፈጠረ ምን እንደተደረገ ለምን እንደሆነ የወጣ ጊዜ እንዳታፍሩ። አንድ ሳምንት ስጡን። ነገ መልሳለን። ከዛ በኋላ አንድ ሳምንት ስጡን። እራሳችሁ ታፍራላችሁ። ራሱ ሊመጣና ደግሞ ይቅርታ ሊጠይቅ ይችላል። ይሄንን ደግሞ እንነግራችኋለን። ውሸቴን ነው ያ ሁላ ቪዲዮ ውሸቴን ነው እንዳይባልና እራሳችሁ እንዳትሳሳቱ ወይ ብላችሁ እንዳትሉ። ምክንያቱም ሐሰት ነው። ሁሉ ነገር ሐሰት ነው። ሁሉ ነገር ውሸት ነው። ሁሉ ነገር ውሸት ነው። ለልመና ነው። በቃ ቪዲዮ ለጥፈንላችኋል። አለቅ። የራሳቸው ችግር ስላለባቸው የራሳቸው ቅናት ስላለባቸው በእሱ በኩል የጠፋ ነገር ስላለ ቅናቱን ለመወጣት ብሎ ነው። ዛት ይዘት ይሁን። ነገ ግን እንዳይቆጫችሁ። ነገ ቆጭታችሁ ወይኔ ደግሞ እርግጠኛ ነኝ መልሳችሁ ራሱ ላይ ነው ተሽከርክራችሁ ራሱ ላይ ትዞሩና እሱን ደግሞ ታሳብዱታላችሁ። እኛ ግን አናድ እውነት ስላለ ምክንያቱም ሁሉም ሰምተውታል። ሁሉም ውሸት ሐሰት እንደሆነ ይሄ ሁላ ነገር ሐሰት እንደሆነ ገና እስከሚቀጥለው ሰኞ ድረስ ሁሉም ተተርጉሞ ስለሚቀር ጠብቁን። እስከዛ ድረስ ይተረጎማል። ያ ሁላ ቪዲዮ ይተረጎማል። ከዛ እኛ ራሳችን መንግስትን ከሰናል አርጉድ። ምክንያቱም ቀምተው ነው የወሰዱት ልጆቹን። ቀምተው ነው የወሰዱት። ተቀምተን ነው ለምን እንደዛ እየተባለ ስማችን እየጠፋ ያለ እንጂ ምንም ግን ስራ ሰርቶ አያውቅም በሚለው ነው ብዙ ጊዜ የምትጨቃጨቀው። አሁንም ቅድም ራሱ ከአንተ ላይቭ ላይ ሆነ እየሰማው የነበረ ነገር እውነት ፋኒ ግን የሆነ ስራ ሰርታ አታውቅም ከሳምሪ ጋር ስትሆን ወይ ከሷ ነው። እሷ ቤት በነበረች ሰዓት ፉል ታይም እሰራለሁ። ሚኒ ጆብ ራሱ ተጨማሪ እሰራለሁ። ዩቲዩብ እንሰራለን። እንደዚህ ነው የምንሰራው አብዛኛው የነበረው። ከዛ እሷ ትምህርት ስትጀምር እኔ ደግሞ የምጠቀመው እዚህ ሀገር ባልና ሚስት ሆነሽ ስትኖሪ ባል የሚሰራ ከሆነ ሚስት ቤት ውስጥ ልጅ የምታሳድግ ከሆነ ደግሞ ይቀያየርና እሷም ደግሞ ትምህርት ስትሄድ ደግሞ ባል ይቀመጥና ደግሞ ሚስት ወታ ትማራለች ማለት ነው። ይሄ እዚህ ሀገር የሮክ ሲስተም ታውቂዋለሽ አንቺ።
እንደዛ ሲሆን ደግሞ ስራ መስራታችን አቤት በነበርኩበት ሰዓት ደግሞ ዩቲዩብ ሰራለሁ፣ ቪዲዮ ሰራለሁ፣ ልጆቹን አሳድጋለሁ ማለት ነው። እኔ ማራኪ ዩቲዩብ ላይ የቀረባችሁ ጊዜ ገና ኢትዮጵያ ሄዳችሁ ጊዜ ኢንተርቪው ሰምቼ ነበርና እዛ ላይ ማራኪ ከዩቲዩብ በስተቀር የምትሰሩት ስራ ወይ ሆቢ ብሎ ሲጠይቅ እሷ ሳትሆን አንተ ስራ እንዳለ ነው እሷ ራሱ ስትናገር ነበር። ያንን ቪዲዮ ካሁን በፊት አምጥቼው ራሷ ማራኪ ዩቲዩብ ላይ ስራ አላችሁ ወይ ህዝብ የማያውቀው ምናምን ብሎ ሲጠይቅ እሱ ያው የተወሰነ ይሰራል ብላ ስላንተ ነው ያወራችሁ እንጂ ስለራሷ አላወራችም። ይሄ እሷ ሰርታ እንደማታውቅና እንደውም እንደ ምስክርነት ያንተ እንዳነሳች ማራኪ ዩቲዩብን አምጥቼ አሰምቼ ነበር ማለት ሰዎች እንዲገባችሁ። ጥያቄ ውስጥ መግባት የሌለበት ነገር ነው። እንዴት ነው ስራ ሳልሰራ እዚህ ሀገር 7-8 ዓመት የተቀመጥኩት? በተሰድጄ የመጣሁት እኮ ለስራ ነው አንዴ እና ይሄን ያለ ይሄ ሰው ራሱ ከባድ ይሄ ለማመን እንደሆነ እንደዚህ ተንፈላጠጥበህ ቤት ክራይ ከፍሎልህ ኖረህበት ምናምን ከልጅ ጋር የሚሆን አይደለም። አጠገቡ ጎን ለጎን እንደገና ደግሞ ከመንግስት እርዳታ እንዳትሉት እንደዚህ አይነት ሚዲያ ላይ እውቅና ሆን ኖሮ ከመንግስት ላይ ብር መውሰድ ጋይስ ማጭበርበር ነው። በልጅ ብር የሚባለው ነገር የንጉስም ልጅ ቢሆን እስከ 17 ዓመት የኪስ ብር ተብሎ መንግስት ነው የሚሰጠው። ችግረኛ ስለሆንክ አይደለም ደሃ ስለሆንክ ካለ ወይ ሀብታም ስለሆንክ የንጉስ ልጅ የኪስ ብር እስከ 17 ዓመት ለሁሉም አንድ አይነት ህግ ነው ያለው። ይሄ ስራ በሰራም ባሰራም ነው። ስራ ሳሰራ ስቀር ደግሞ ሌላ ድጎማ ነው የሚኖረው። ገባችሁ? ያ እና እንደዚህ አይነት ዱቅ ደግሞ ትንሽ ነው። ይሄ ዱቄት እንኳን የት ነው ርካሽ ብላ አማርጠ የምትገዛበት ድጎማ ነው። እንደዚህ ግልጽ የሆነ የሚዲያ እንቅስቃሴ ያላቸው እንደዚህ አይነት ነገር ውስጥ እንዴ ታክስ ቢሮ እኮ ባንክን ሁላ ነው የሚመረምረው እኮ በየአመቱ ወይ መልስ ወይም ደግሞ ታክስ ይመለስላል አይደል እንዴ? ለምን ጡረተኛ አትሆንም? ከጡረታ ላይ ስለሚቆረጥ ጡረተኛ እንኳን አሁን ለምሳሌ የልጅ ብር ሲሰጥ ከልጅ ብር ላይ ታክስ ይቆረጣል። ያ እንኳን ይከፈላል። ተማሪ ሆነ በትምህርት ቤት ላይ ከምታገኘው ላይ 10,000 ብር አሁን ለምሳሌ ካገኘ 2,000 ታክስ ትከፍላል። ያ እንኳን ተደምሮ ወይ ይመለስላል ወይ መልስ ይላል። እና ይሄን ያህል ብር ከባንካቸው እየገባ የታክስ ሲስተሙ ከባንክ ጋር የተሳሰረ ያ ማጭበርበር እንደዚህ አትችል። ያ ጥለን ሄድ ነው። እኛ እንደዛ እየተባለ ስባችን ይጠፋል። ስለዚህ ራሱ ነው ተጠያቂ የሚሆነው እኛ አይደለም። ስለዋሻችሁ ማለት ነው። እናንተ ልጆቹን ጥላ ሄደች፣ ልጆቱን ቀምታ ሄደች፣ ተቀማ። እኛ እሷ እጄን በእጄ በላውበት የሚባለው ቀን ኔክስት ዊክ ነው። ምክንያቱም ቪዲዮ ወርዷል። ከዚህ በኋላ ብትሰርዝ ብትደለዝ ምን ብትል እያንዳንዱ ቪዲዮ ወርዳለች። እያንዳንዱ ቪዲዮ ዛሬ ሁላ የምትሰድዋት እናንተ ራሳችሁ ምስክር ናችሁ። ጥለሻል፣ ልጅሽን ጥለሽ የራሳችሁ ቃል አለ። እሱም ምስክር ነው። ያ እጄን በእጄ በላው የሚባለው ከሰኞ በኋላ ታዩታላችሁ። ማማ ይዙ ተጫዋች ደንሺ ተዝናኝ ተጫዋች። እኛ ውሃ ነው የምንጠጣው። ጌታ ይፈርዳል። ኢየሱስ ጌታ ነው፣ ይፈርዳል። ሁሉም በሰዓቱ ነው አዳቆ። ያ በሰዓቱ እንገናኛለን ሁላችንም። ያ not now maybe one day አራኮ አይጆን ይሄ እንዴ ኧረ እንዳለ ሐሰት እኮ ሂጂ ተጫዋች ማማዬ ሂጂ። ኧረ እኔም ልተኛ በቃሽ ተኝ። 00 ሰዓት ሊሆን ነው። በቃ ተኝ። አይደረት አያጥንት ቪክቶሪያ ሴክሬት መቼ ነው ግን እሱ ነገር እንዴት ነው? ጻፉ ኢሜል አልጻፉ ይጥፋሉ። መቼ ይቀራል? የጻፉም አሉት ያለሽ ቢኪኒ ገና ሞዴል ትሆናለች ልጄ። የቢኪኒ ሞዴል ገና
ምንድን ነው ያለ እዚህ ላይ ተነቃነቅሽ። ገና በፓንትና በጡት ሚያሽ በእንዲህ እንዳለ ተንጠልጥላ ትመጣልሃለች። ይሄ ነው እንደሚገርም ገና ማማዬ ሂጂ እናቴ ሂጂ ተጫወች ሂጂ ተኝ የሆነ ነገር ወተት ጠጪ ተኝ ሂጂ ቢ ላችን ያስቀምጡ ቢ ነገ ምን ልስራልሽ ማማዬ? ምን ክትፎ ልስራልሽ? መች ስጋ ወጥ ምን ልስራልሽ? ሰላጣ ልስራ ነገር ሰላጣ ስሪ ያለ ያን ሰላጣ ልስራ ነው የአቮካዶ እኔ እምበላለሁ። እሱን እሰራልሻለሁ በቱን አርግተሽ እሱን እሰራልሻለሁ። አሪፍ በአሳ እሱን እሰራልሻለሁ። ቀጥቀጠሽ ስራሽን ሆድሽን ሰፋ አድርገሽ ቆንጆ ዳቦ ይዘሽ ትመጫለሽ ፍሬሽ። ከዛ ግን ከጂም በኋላ ነው በለው። ያምረን እንብላ እንጂ ኧረ እኮ ጂም 2 ቀን ሆነኝ እኮ ከሄድኩ። በልተሽ ትሄጃለሽ ታጠፊያለሽ። ትበይና ድብን ያለ ስፖርት ትሰራለሽ። ከዛ ስትመጪ ትደግሚዋለሽ። ጨንቀኛላ ይሄ እኮ ነው ችግሩ። እኔ ከስራ ስመጣ መብላት ትፈልጋለች። እኔ ከስራ ስመጣ እኔ ጂም መሄድ እፈልጋለሁ። እስቲ ነገ አብረን እንሂድ እንዴ? ጂም ከዛ ለሷ በቂ እንሂድ ልምጣ እንዴ? ነይ አዲዳስ ጫማ የለኝም። የኔን ታደርጊያለሽ ትልቁን ቁጥር አንቺ ልጅ እንጂ እኔን እያሰፋሽ ጫማዬን እያሰፋሽ እኔ አንቺን ማድረግ ይፈልጋልና ትንሽ አጠር የሚለውን ወይ ገዛለሁ። የሆነች ታዲዳስ ገዛለሁ። በቃ አብረን እንሄዳለን። እኔ ግን በልቼ ነው የምሄደው እናቴ በልቼ። እሺ ግን ብዙ እንዳትበይ። እኔ ስመጣ ብዙ እንዳትበይ። እኔ ጠዋት በላለሁ። ታዲያ እኔ ሳልበላማ ጠዋት በልቼ ሰርቼ በልቼ እሄዳለሁ። ሰላጣውን ስትመጪ ትቀላቀያለሽ እንዳይሟሟ። እሺ በጊዜ ሌላስ ምን ልስራልሽ? እኔ ምንም ጁስ ልስራልሽ እና ልጠብቅሽ ቀላቅዬ። ምን የሙዟን የወተቷን የብርቱካኗን ጁስ የነፊሎን ባናና ብቻ ከሆነ ሙዝ ብቻ ከሆነ ለራሴ ብርቱካን ጨምርበታለሁ። ያ ሂድበት እንትን ሙዝና ብርቱካን ለኔ እንዳታረጊ። ለራሴ እኔ ሙዝ እኔ ሆዴን እንትን ፊሎ ትወዳለች እሱ። አይ ነው እኔም በጣም ነው ጠጥተው ያውቁ ይሆን እነዚህ ልጆች ያንን ጁስ። በስቲ አዳምዬ ነው ጌታ ማማ ጁሽ 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 ጁስ 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 ይላል። አሪፍ ነው በጣም ያ አለቢቱ ጋይስ 1200 በጣም ነው የምወዳችሁ። ኦ ማይ ጋድ ከመጀመሪያው እስከ መጨረሻው ስላያችሁኝ ቴንክ ዩ። በዛ አጋጣሚ ደግሞ ዩቲዩብ ላይ ብቅ እያላችሁ እና ያው በሰፊ እመጣለሁ። ከዚህ በኋላ እንፋታም። ጉርሻሽ ውስጥ እየገባ ነው ፈልገሽ እኮ ነው ልፍቴ እንዲህ የሚገባ አይደለም ማለት ነው። ጤና አዳም ይስጣችሁ። ወዳ ጤና እድሜ ይስጣ። አሚንስ ነው። እኔ ደግሞ ጤና አዳም ያልሽ መስሎኝ ስናውዬ አሚን። የልጅ ልጅ 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 ያሳየኝ ጥሩ አማች ይስጠኝ። መርቁኝ እግዚአብሔር። ከዚህ በኋላ ወደ ቤት የምታመጣው አማች ጥሩ ይሁን ብላችሁ መርቁ። የተማረ እንዲሁ ደደቡን አይደለም ማይቡን አይደለም የተማረውን አስገባ። የሚመክረውን የሚያማክረውን ሚስቱን የሚጠብቅ ይስጠን። አሜን አሜን። ረዘም ያለ አስተሳሰቡን ረዘም ያለ ይስጠን። አሜን አሜን። ያ በየሴት ቤቱ የሚቀላውጥ ገዳብ ደደበድ ደበደበኝ ገጠማይል ይስጠን። አሜን። ፖሊስ የማይሮጥ ይስጠን። አሜን። የሮጠው እሱ ሮጡ የሚሉት እኔ አይ ጌታ አይ ግልባጭ አይ ግልባጭ አይ ግልባጭ። እሺ ቻው ደህና ደሪ። እሳቸው ሮጦ ሰው ነው ሮጦ ሲሉ አረ እንደው ምን ቀን ነው ሳምርጌ፣ እንደው ምን ቀን ነው ማማዬ። እንደው ልጅነት ግን እኮ ከባድ ነው። አይንሽ እንደዚህ አልተገለጸም ነበር እናቴ ልጅ እንዲህ አልተገለጸም ነበር። አሁን ተገልጿል እኮ አሁን ወደም ተገልጿል። ብቻ አይደገም እንደዚህ ነገር እንደው አይደገም። አትሊስት ነው የሆነ ዲግሪ ያለው የሆነ መናጀር ዩኒቨርሲቲ ተማሪ ሆነ የጨረሰ የጀመረብኝ እንዲህ የሚያነብ ታምጣለን። እቺ ሴትዮ እንዲህ የሚያነብ በሚያገናዝብ ላይብረሪን በእግሩ የረገጠ የሆነ ነገር ስትይ ያደራሽ እንዳይደግሚው የማይብ እንደው እዚህ ዋይብ ከመጣ ራሴን ነው የማይስማሙ ከሆነ ሁሉ ጊዜ ነው ከስሻለሁ ያለችው። ኧረ ነገ ታርግልኝ፣ ለነገ ይሁንልኝ ማሜ።
ንገሪያት። ክሱ ለነገ ይሁንልኝ። ነገ ይሻለኛል መከሰስ። እኔ ያለውሽ ጠበቃ። እሺ እመጣለሁ። ለዚች ደግሞ ጠበቃ ምን ያስፈልጋል? ዲቶስ ማቦልድ አላማቸው ለማስነጠቅ ነው። እሱ የሚሰጥ አይመስለኝም ብላለች። ያለ እኮ እሱ ራሴ ይዛለሁ። መጀመሪያ እኮ ጠይቋቸዋል። አንተ ትይዛቸዋል ወዳኛ ነው ሰዳቸው ተብሎ ተጠይቀዋል እኮ። አይጠጣም። ያ አይጠጣ ይሰክር አያጨስም ይመስለኛል። አያጨስሙላ እኮ መሰለኛል። ኧረ ጨዋ ልጅ ነው አይቼዋለሁ። በጣም ጨዋ እኮ ነው። ፋኒ ችሏቸዋል። እንዲያውም ትዕግስቱ ራሱ በጣም እኮ ነው የሚገርመኝ። እኔ አይወስዱበትም፣ እንደዛ ከሆነ አይወስዱበትም፣ ክርስቶስን አይወስዱበትም። ግን ጠይቀውታል። እኛ እንውስ አይደለ ሆይ ምናምን ብለው ጠይቀውታል። ናይ እኔ ራሴ ይዛቸዋለሁ ምናምን ብሎ ነው መሰለኝ። አሁን ግን ይከታተሉታል። ታውቂያለሽ፣ ወንድ እንዴ በጣም አጋዥ ይቀጠርለታል ምናምን። እሱ ስራ በሚሄድበት ግን ስራ አቋርጫለሁ ምናምን ብሏል። ግን አጋዥ ይቀጠርለታል። አሁን እንደዚህ ሶሻል ወርከር ቤተሰብ ከሌለው ሶሻል ቤተሰብ እንትን ከሌለው የሚያግዘው ሰው እንትን ይለዋል። ለእነሱ ይብላኝላቸው ማሬ። እሱ ጽድት ብሎ ያሳድጋቸዋል ልጆቹን። ያለ ነው ጀርመን ነው ኢትዮጵያ ምናምን አይደለም ያለ ነው። የኔ ቆንጆ ዝንጥ ብሎ ነው የሚያድጉት። ይብላኝ ለእነሱ። ቆይ ምስርይማ ቪዲዮ አለኝ እያለች ነበረ። የፍሬ እከሳታለሁ ማስረጃ አለ። እሷ ከሰሰች አልከሰሰች ደግሞ እብድ ከሰሰ አልከሰሰ ማን ይሰማዋል እዚህ ሀገር? she will pay child support. yes የምትሰራ ከሆነ child support። አሁን እኔ የልጅ ክፈይ ተብያለሁ። የልጆች ክፈይ ብለው ወረቀት ልቀውብኛል። እሷ እኮ ራሱ እኮ ትከፍላለች እኮ እሱ ጋር የሚያድግ ከሆነ ወዳ ዳዊት እንዴት ትከፍላለች? ያ ስራ ትሰራለች አይደለ? ልጅቷ ስራ ላይ ናት፣ ትምህርት ላይ ነች። ገና ውስጥ ነው ስራ ላይ ነው። ስራ ላይ ከሆነች ገንትን ይወሰድባታል ብር። የሽማግሌዎቹ ፔምፐርስ አጥበው ልጇ ታውቂያለሽ? እሺ እንደዛ ነው እኮ። እሺ ሲመጣ ወላጅ ሳምርዬ ወላጅ የኔ እናት ልጅ ጦር ነው ወላጅ የምትሉት አንደኛ እናንተ ናችሁ። አንደኛ ልጅም ታስወልዳላችሁ፣ ክርስቲያናም ታስነሳላችሁ። ያ ቶሎ ፍቅሩ ቶሎ እንዲያውቅ ሰው ኢንጆይ ባልና ሚስት ኢንጆይ እንዲያደርግ እንዲያው ወላጅ እንጂ እንዴ ወላጅ ማለት አለብሽ። ምን አተሽ የኔ መሰለ አንደኛ ፈራጅ እሙሙ ውስጥ ገብታችሁ በሙሉ እናንተ ናችሁ የምታጫውቱት። አንደኛ ፈራጆች እንደዛ ነው ሁሉ ጊዜ። በሌላውም የምታረጉት በራሳችሁ ህይወት ሁሌ ሰው ላይ ታወራላችሁ፣ የራሳችሁ ህይወት ላይ ግን ዜሮ የምታቦኩትም እናንተ። ስለዚህ አዳማጭ አለን ይባልና ከዛ ደግሞ ይመጣና እዚህ ላይ ደግሞ ውሸት ይወራል። ለፈረደበት የዩቲዩብ ገንዘብ ማለት ነው፣ ወይንም ለራስ ኢጎ። እውነታውን ግን የምናውቀው እኛና ባለቤቱ ነው። ሰው ነው የሚጎዳ፣ ሌላው ነው የሚጎዳ። ሳምሪ ቻው። አንዴ ነው የምትሉት። እኔ እኮ ይገርምሻል እንደው ሳምሪዬ እኮ ሳምሪዬ እያላችሁ ነው የምትሉት። ሳምሪዬ ያ እርስ በራሳችሁ ትጣላላችሁ፣ ወይ ደግሞ ፕሮፋይል ለውጣችሁ ትመጣላችሁ። ፊት ለፊት የተጋፈጡት ደግሞ ይመጡና ይቅር በለኝ ይቅርታ ብለሽ እንግዲህ ይቅር በለኝ። ያ ዲሮም በአንድ ጊዜ ግር እኔ አንዳንዴ በጣም ይገርመኛል። እኔም ተስቁኛላችሁ። ስንቶቻችሁ ናችሁ ቤተሰቦቻችሁ ያሳደጓችሁ ጠብቀው ማለት ነው? እናንተ ስለ ልጅ ታዝናላችሁ። ይሄ ሰው ስለ ልጅ ያዝናል። የሶሻል ሚዲያ ነው አይደል? ታዝናላችሁ። አሁን መጀመሪያ ሀገራችሁ ላይ ያለው በሚሊዮን የሚቆጠር የድሃ ልጅን ዞር ብላችሁ የማታየው ራሳችሁ በማስወረድና በመውለድ የምትጥሉ ሴቶች የራሳችሁ ልጅ የማታሳድጉ እንዱ ለሀብታም ማሽቀጥ። እኔ የምላችሁ ለሀብታም ማሽቀረብ ትወዳላችሁ። ለጀርመን ማልቀስ፣ ለፈረንሳይ እንደው ግን ምን ሆናችሁ ነው? እስቲ አንድ ቀን ለናይጄሪያ ያልቅሱ፣ ለአፍሪካ ሀገሮች አፍሪካ ውስጥ ለሚኖሩ ኢትዮጵያኖች እስቲ ያልቅሱ። ምን ሆናችሁ ነው ግን ሁሉ ጊዜ ከታች ሆናችሁ አንገታችሁ ለአሜሪካን ነው የሚያየው? አሜሪካ ድሃ እኮ ለሀብታም ማልቀስ የለበት።
እውነቴን ነው የምላችሁ። ድሃ ለድሃ ነው ማልቀስ ያለበት፣ ለራሱ ነው ማልቀስ ያለበት። ስንቶቻችሁ ናችሁ እህቶቻችሁን ማትጠይቁ? የእህቶቻችሁን ልጆች ምን አባታችሁ ታደርጋላችሁ? ስለኛ ልጆች ምን አገባችሁ? የእህታችሁን ልጆች ትጠይቃላችሁ? አትጠይቁ። የወንድማችሁ ልጆች ጠይቃ፣ የራሳችሁን ልጆች አትጠይቁ። ታቻላችሁ፣ አትጠይቁ። አፋችሁ ነው ይሄ ሁላ ነገር ያመጣባችሁ። እያንዳንዱ ሰው ለዚህ ሁላ ቀውስ እጁ ላይ ያለው የማያስደስተው የሚጠፋው ጤና የሌለው የያዘው ነገር የማይባረከው ሁል ጊዜ ክፋት ቦታ ላይ ስለምትወድቁ ብቻ ነው። አስወር እንደዚህ በፊት ለፊት የምታብዱት አይቹ ጨዋ የጨዋ ልጅ እናንተ እንደዛ አፋችሁን ስትለቁ እንደፈለጋችሁ ስትሳደቡ እሷ እያየቻችሁ እኔ እንዲያውም ስድባችሁን ጮክ ብዬ ነው ያስተላለፍኩላችሁ። እኛ ስለምናውቃችሁ ምንም አይሰማም፣ ምንም አይሰማም። እኛ ቤታችን ውስጥ ቁጭ ያለውን ሻይ ብላችሁ የምትሰድቡ ከሆነ ሀገራችሁ ላይ ፊንፊኔ በየሀገራችሁ መንገድ ላይ ህፃናቶች እየተደፈሩ ህፃናቶችን ስጋቸውን እየሸጡ የምታዩቸውን ምን ልትሉ? ቤት መቀመጥ ሸል ነው? ስራ ሰርቶ መምጣት ልጆችን ማሳደግ ሸሌነት ከሆነ ኦኬ። ትርጉሙ እንግዲህ አልገባንም። ወንድ ልጅ በኮታው ልጆቹን ወስዶ ማሳደግ ሼር ማድረግ፣ ሴት ልጅ የዚህን ያልሚያሰድብ ከሆነ ለዚያውም የሰለጠናችሁ ሶሻል ሚዲያ የምትጠቀሙ እንግዲህ ሰልጥናችሁ ነው አይደለ? ትንሽ አትሊስት ማንበብ ትችላላችሁ። ስለምታነቡ ነው ሶሻል ሚዲያ ላይ ቲክቶክ አወርዳችሁ የምትጠቀሙት አይደለ? ይሄ ስልጣኔ ምንጭ ነው። አባት የልጆቹን ግዴታ መወጣት የስልጣኔ ምንጭ አይደለ? ግዴታ አይደለ? ሴት ልጅ ብቻ ለልጆቿ መሞትና መታሰር መያዝ አለባት፣ ለዚያም ከእናትየው ጭምር። አብራችሁ አትኖሩ፣ ጉዳዩን አታውቁ። የተነገራችሁ ነገር እንዳለ ውሸት፣ ኧረ ውሸት ነው፣ ኧረ ውሸት ነው። አትሳሳቱ፣ ውሸት ነው። እያስረዳቸው ለህዝቡ ማስረዳት እያስረዳቸው ሳይሆን የሚረዱ ሰው ልጆች አይደሉም። በነገራችን ላይ እዚህ ሶሻል ሚዲያ ላይ ያለው የሚረዳ ሰው ሆኖ አይደለም፣ ጊዜውንም በአግባቡ እየተወጣ ያለ ሰው አይደለም። ለምን አባታችሁ ነው የምናስረዳው? ለምንድን ነው በይፋ የምናስረዳው? ለምንድን ነው በይፋ የምናስረዳው? ካልሆነ እናት እኔ ብቻ እችላለሁ ትችያለሽ ካልሆነ ደግሞ ጠቅለል አድርገው ለእናት ይሰጣሉ። አይ ካልሆነ ለአባት ይሰጣል። ስለዚህ ይህንን ደግሞ የሚያደርገው መንግስት ነው። እኛ መሰረዝ አንችል፣ መደለዝ አንችል፣ ምን ማለት አንችል። አንደኛ የተቀማም ነገር የለም፣ የተጣለም ነገር የለም። ያ አይ ትምህርትሽን አቁሚና ስራሽን አቁሚና ያ እናት ነሽና ለልጆችሽ ብቻ አድርጊ አምዴር ትምህርቷን ትሄዳለች። ያ ነገር ግን እኔም አልችልም፣ አይቻልም። መክፈል አለበት ለልጆቹ ዞግርሽት መክፈል አለበት። ያንን ይጠይቃሉ። ማን ነው ዞግርሽት የሚከፍለው? ለልጆቹ እንታልት ማን የሚከፍለው? እሱ ዞግርሽት ስላለው ማለት ምን ይባለው? አባት ስለሆነና መብት ስላለው ለልጆቹ የሚከፈል ነገር ማን ነው የሚከፍለው ብለው ይጠይቋቸዋል። ለዛ ደግሞ ማረጋገጫ የማይከፍል ከሆነ ደግሞ ይሰረዝና ለእናት ብቻ ነው የሚሰጠው። ስላልከፈለ ምንም ነገር ስላላረገ ለእናት እናትም ዘሴም ለሁለቱም ህጉ አንድ ነው። በሁለቱም እያወሩ ማሳደግ ይችላሉ። እሱን ለምዳቸዋል። ሌብነት በኋላ ላይ ስሬን ተውስ። ሁለቱም እያወሩ ማሳደግ ይችላሉ። እንዴት ሳይከፍል? ይሄ እንዳበሻው ከመንግስትም ከዚህም እየተቀበለ መጥፎ እኮ ነው እሱ። ብዙ እኮ የአበሻ ሴቶች እኮ የሚያደርጉት እኮ ያንን ነው። ወንዱ ግን አያውቅም።
ነይ በዚህ በኩል 100 ብር ሰጥሻለሁ፣ በዛ በኩል መንግስት ከዛ ጠቅልሎ ይልክለታል። የ20 ዓመት የ30 ዓመት ወይ ደግሞ ልጁ 18 ዓመት ሲሞላ እሱ እኮ እዚህ 100 ብር እኮ ሰጥቷል። ከዛ ሚስት ተዋሻል። ስንት ብር ሰጥቶሻል? 200 ብር ሰጥቶኛል፣ ፈርሚ ማስረጃ አምጪ ብሎ ነገር የለም። ጥቅልል ያደርግልህና እሷን 100 ብሯን እዚህ ተቀብላለች በወር ወይ 200 ብሯን ያ ከዛ መንግስት የሆነ ሰዓት ላይ አንተ ልክ የሆነ ነገር ልስራ ወይ የሆነ ነገር ላርግ ስትል የልጁን እዳ የ18 ዓመት ጋማ ይላል። ለዚህ ነው የምትበሩት፣ የምትከንፉት፣ ገደል ውስጥ የምትገቡት። that's why ስለዚህ ልጅቷ ደግሞ ይሄ እናንተ እንደምታያቸው ይሄ ተራ ከአሳ ጋራ የመጣች ልጅ አይደለች፣ ወይንም በስነ ስርዓቱ እዚህ የተማረች ልጅ ናት። ስለዚህ ይሄ ነገር እዳ እንዳያመጣና ክሊር በሆነ መንገድ በህግ በኩል ራሱ ነው እንዲሄድ ያደረገው። ደግሞ ራሱ ነው እንዲሄድ ያደረገው። አትሊስት ጊዜ ነበረ፣ የተወሰነ ጊዜ ነበረ። ራሱ ቤት ፈልጎ አግኝቶ ስራ ይዞ እኔም ስራ ይዣለሁ እንዲህ ነው ቤት that's good የሚካፈሉትን ይካፈላሉ። ልጆቹን እኔ ይዝላቸዋለሁ ትንሽ ጊዜ። እኔ በዛ ምንም ችግር አልነበረብኝም። ግን ራሱ ነው ለዚሁ ሊያበቃው ራሱ። ግን የሚፈረደው ማነው? በእኛ ላይ የምንሰደበው ማነው? እኛ። እሱ ያም እኮ አይደለም እዚህ ውስጥ ያመጣው። በነገራችን ላይ በልጆቹ እንትን ማለት እኮ እሱ እኮ ያንንም እኮ ደስ ብሎታል እኮ። ለምን መሰላችሁ? አልከፋውም እኮ በልጆቹን ራሱ እኮ በመያዝ። ምክንያቱም ልጆቹን እሱን በእንደዚህ ተፈቅዶለት መያዙ እኮ አልከፋውም እኮ። እሱ የከፋው የቤቱ ጉዳይ ነው። ልጆቹ እኮ ከሄዱ እኮ ሳምንት እኮ አልፏቸዋል፣ 2 ሳምንት እኮ ሆናቸዋል። ለምን አሁን ወጣ? አልከፋውም እኮ። ምክንያቱም ለሱም ግልግል ነው። ልጆቹን ይይዛል፣ ዩቲዩብን ይሰራል። በቃ እሱም ተገላገለ ከመንግስት ጭቅጭቅም ከምንም። ዩቲዩብን ይሰራል፣ ብሩን ይካፈላል። ምናልባት በሌላ ነገር ሊጣሉ ይችላል። እሱ ያናደደው ያ አይደለም። እውነት እግዚአብሔር ምስክር አይደለም። የቤቱ ጉዳይ ነው ያናደደው። ጨስ ያደረገው ባንዴ ዱብ ሲልበት ጨስ ብሎ ወጣ። ችግር የሆነው ያ እንጂ እኮ የልጆቹ ጉዳይ እኮ አይደለም ያናደደው። ቢያናደደውማ እኮ ስንት ጊዜው ናቸው? አሁን እኮ 3 ሳምንት እኮ ናቸዋል። አሁን ዓርብ ዕለት እንደዚህ ይናደዳል። 2 ሳምንት በሙሉ ይዟቸው 10 ቀን 2 ሳምንት 10 ቀን ይዟቸው አሁን ባንዴ እንዲናደዳል አይደለም። እሱ ሲያልመው የነበረው ያለው ነገር በሙሉ ትወድቃለች እንዲህ ትላለች የተባለው ነገር በሙሉ ሲባልበት ጊዜ የዛኔ ያለ ታዲያ አም ሶ ሶሪ ምንም ልንረዳህ አንችልም። ያናቱ ልጆቹን ይዞ ዩቲዩብ ይሰራል። እናንተ ደግሞ አጫፋሪዎች አላችሁ እንትን ብላችሁ እኮ ዋይ እያላችሁ እኮ አብራችሁ ብታረጉት ለሱ እኮ አንደኛ ሁሌ አይዛቸው። እኛ ግማሽ እንይዛቸዋለን፣ እሱ ግማሽ ይዟል። ሁሌ እኮ እኔ እኮ ልጆቹን ይዞ ስትሉ ኧረ አይደለም ጋይስ፣ አሁን ይመጣሉ እኮ። አሁን ደግሞ እኛ ጋር ደግሞ ወይ ለ2 ሳምንት ወይ ለ3 ሳምንት ይመጣሉ፣ እሱ ጋር 2 ሳምንት ይመጣሉ። አትሳሳቱ፣ እንትን አትበሉ። እሱ ብቻ የሚያሳድግበት ምንም ነገር የለውም፣ መብትም የለውም፣ አይችልም። አትሸወዱ። እሱን ያቃጠለው አለቀ። ሌላ ነገር የቤቱ ጉዳይ ያ 50-50 ነው። 50-50 ነው የተሰጣቸው። ጣሉብኝ፣ ሄዱ፣ እንደዚህ ሆኑ። ኖ ውሸት ውሸት አይዋሽ፣ ውሸት ነው። እሷም እኮ አትችልም።
ልጆቹን አይ እኔ ስራ ስላለኝ ትምህርት ካለኝ ካለች ጠቅልላ መስጠት አለባት ለሱ። ከዛ መክፈል አለባት። ግን አሁን መክፈል አትችል። ምክንያቱም ተማሪም ናት፣ ሰራተኛም ናት። ያ መንግስት ያቆምላታል። ሁለት ስለምትማርም ስለምትሰራ እሷም አትችልም። አይ እኔ ካለች ፈርማ አጠገባቸው እንዳትደርስ። ልክ እንደዚች እንደ እብዷ ማለት ነው። ልክ እብዷ እኮ በዛ እኮ ነው ለእሷ ለእብዷ እንኳን እኮ ፍርድ ቤት እኮ ፈቅዶላታል። ለእብዷ ራሱ እኮ ፍርድ ቤት ፈቅዶላታል። ስለዚህ አይቻልም። ህግ ነው ይሄ፣ የህግ ሀገር ነው። ኢት ኢዝ ኖት ኢትዮጵያ። ኢትዮጵያ አይደለም፣ የህግ ሀገር ነው።